ጤና ይስጥልን በኢትዮጵያውያን ማህበር በናሽቪል ወይም ኢማና ስም እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ብዬ መልካም ምኞቴን ማስተላለፍ እፈልጋለሁ። አመት በዓሉ የሰላም የጤና የብልጽግና እንዲሆን ለማህበረሰባችን እንዲሁም ደግሞ ኢትዮጵያ ላሉ ወገኖቻችን መልካም ምኞታችን በዚሁ አጋጣሚ እንገልጻለን። ኢማና የተመሰረተበት ዋነኛ ዓላማ እንደሚታወቀው እዚሁ ያለን ወገኖቻችንን ኢትዮጵያውያን እንድንተጋገዝ እንድንተባበር አመት በዓልም ሆነ ከአመት በዓል ውጪ ባሉ ሁኔታዎች ሁሉ ህብረት እንድንፈጥር አንድነታችንን እንድናጠናክር ኢትዮጵያዊ እሴቶቻችንን እንድንጠብቅ የያዝነውን ይዘን ለወገኖቻችን ለወጣቱ ደግሞ እንድናስተላልፍ ነውና ዓላማው። ከዚህ ጋር በተያያዘ ኢማና ውስጥ ሁሉም ሰው ሁሉም ኢትዮጵያዊ የከተማችንና በከተማችን አካባቢ ያሉ ነዋሪ የሆናችሁ ሁሉ መታችሁ እንድትሳተፉ የኢካንን ወይም የኢማናን ዓላማዎች ራዕዮች ለማሳካት ሁላችሁም አሻራችሁን እንድትጥሉ ወጣቶቻችንን በማገዝ በእድሜ የገፉትን በማገዝ በስነ ምግባር በማነጽ ባህላችንን በመጠበቅ ትውፊቶቻችንን ወደፊት በማስተላለፍ በኩል ሁላችንም የበኩላችንን እንድንወጣ በድጋሚ በኢማና ስም ጥሪን አስተላልፋለሁ። እንደገና ለመላው የክርስትና እምነት ተከታዮች መልካም አውደ ዓመት እንመኛለን። አመሰግናለሁ።